በጣም አክባሪያችሁ ነኝ። ተማሪ ባየታሪኩ ባላለው ከምዕራብ ጎጃም ከደበጫ ወረዳ ባልሳተፍም የዘውትር አድማጫችሁ ነኝ። ከፈቀዳችሁ አንድ ግጥም አለኝና አቅርቡልኝ ይላል ተማሪ ባየ። የአጭር ግጥሙ ርዕስ ሰቆቃሽ አይብዛ ይላል። እሪታና ለቅሶ ሙሾና ሐዘኑ ይወገድ ከምድርሽ ተዛዝኖ ይኑር ወገን ከወገኑ። ሰላም ውሎ ይደር ወንዝና መንደሩ ተደስቶ ይኑር ሁሉም ሰው ባገሩ። ትካዜና ሐዘን አለይ ከፊትሽ ተደስተሽ ኑሪ ሁሌም በልጆችሽ። አንቺ እንዳትከፊ እኔ ልሙትልሽ። አመሰግናለሁ ይላል ተማሪ ባየ። ለተሳትፎህ እናመሰግናለን። አዲስ አድማጫችሁ ነኝ እንዴት ናችሁ ዲደብሊዎች ያሉን ደግሞ ሙሉ ጌታ ናቸው። በፌስቡክ መልእክቶ ደርሶናል እንኳን ደህና መጡ እንላለን። የዘውትር አድማጫችንና ተሳታፊያችን የሆኑት መቶ አለቃ ውቤ ታሪኩ ደግሞ አመሰግናለሁ ኢትዮጵያ ይላሉ። በዚህ ሳምንት ኢትዮጵያ እማማ መመኪያ ክብሬ በጣም ደስ ይለኛል ካንቺ መፈጠሬ ብሎ የገጠመው ገጣሚ ማን እንደሆነ ባላውቅም ዝም ብዬ በደፈናው ብራቮ አመሰግናለሁ ብዬ አድናቆቴን ሳልቸረው አላልፍም። በእርግጥ የተለያዩ መጽሐፍትን ሳነብ በብዙ መጽሐፍት ላይ ምድረ ቀደምት እንደሆነች እረዳለሁ። አንዳንድ ጊዜ ልብ ወለድ የሚመስል ጽሑፎች ሳገኝ እንደ ዋዛ አልፋቸው ነበረ። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባል የለምን? አዎ ይህ ህሳቤ ፍጹም ስህተት ነው። እኛው በራሳችን ገጽታዋን አበላሽተነው ነው እንጂ ኢትዮጵያ ምርጥ አገር ናት። አየሯ ለእጽዋት፣ ለአዝርት፣ ለሰውና ለእንስሳ መኖሪያነት ተስማሚ፣ በጋና ክረምት ድንበር ተሻግሮ የሚፈሱ ወንዞች ያሏት፣ የተለያዩ ቋንቋዎች የሚነገርባት፣ ወያኔዎች እንደሚሉት የህብረተሰቦች እስር ቤት ሳትሆን የብሔረሰቦች ሙዚየም ናት። በዶክተር አብይ ባለ ሲመት ላይ የተገኙ የአፍሪቃ መሪዎች ስለ ኢትዮጵያ ምድረ ቀደምትነት፣ ስለ ኢትዮጵያ የነጻነት ቀንዲልነት በአንድ ድምጽ ሲናገሩ ስሰማ በእጅጉ ኮራሁብሽ ኢትዮጵያ። ዘመን የተሻገረው ታሪክሽና ነጻነትሽ ተከብሮ የኖረው በየዘመናቱ ብቅ በሚሉ የቁርጥ ቀን ልጆችሽ ነው። እነዚህ የቁርጥ ቀን ልጆችሽ በታሪክ ተገቢው ቦታ ላይ ተቀምጧል ብዬ ባልልም ላንቺ ግን ደማቸውን አፍሰው አጥንታቸውን ከስክሰው ውድ ህይወታቸውን ገብረውልሻልና በእነሱ ታላቅ ኩራትና ክብርን ተጎናጽፈሻል። ምስጋና ለነሱ ይገባቸዋል። ጥንት አባቶቻችን ይህንን አኩሪ ገድል ይፈጽሙ እንጂ በየዘመናቱ ከዚህ አኩሪ ገድል አፈንግጠው የወጡ ከሃዲዎችም አልታጡም። እንዲያውም ታሪክሽን አርክሰውና አዋርደው ዝና ክብርሽን ቀንሰው ከባድ ወራሪ ጋር መክረው ዘክረው ያደሙ ያቆሰሉ የናጡት ነካሾች አልታጡም። ግን ይህን አደረጉ ብለሽ ከእናትነትሽ አልገፋሻቸውም። እነሱ ገፎሽ እንጂ አልወደቅሽም። እነሱ ወድቀው ተንኮታኮቱ። ዛሬ የሞት ሽረታቸውን እንዳበደ ውሻ ከላይ ታች ይዋከቡ ይቅበዘበዙ ይዘዋል። ቅርስ ሐውልቶችን ያፈርሱ፣ ሰው እንስሳትን በጅምላ ይገድሉ፣ ይረሽኑ፣ ቤት ንብረት ያቃጥሉ ያወድሙ ይዘዋል። ኢትዮጵያን ሳናፈርስ ባይናችን እንቅልፍ አይዞርም፣ ህሊናችን እረፍት አያገኝም ብለው ምለው እየገዘቱ ነው። ይህ የጤና ነው ተብሎ አይታሰብም። እነሱ ይህንን ይበሉ እንጂ በታመር ኢትዮጵያ አትፈርስም። ግን እነዚህ በቅጥረኝነት የሚንቀሳቀሱ ኃይሎች ረጋ ብለው ሊያስቡና ድርጊታቸውን እነሱ ራሳቸው ሊያወግዙት ይገባል። ኢትዮጵያ በሁለመናዊ መልኩ የምታኮራን እንጂ የምናፍርባት አገር አይደለችም። ለዚች ፈጣሪ ለመረጣትና ክብር ለሰጣት ምድር እኛም ዜጎቿ ልናከብራት ይገባል። ምድሯን ስንረግጥም ተጠንቅቀን መሆን አለበት። ባለቤቱ ያቀለለውን አሞሌ ባለዳው አይቀበለውም ነውና እኛ ያላከበርናትን አገር ማንም አያከብራትም እያልኩኝ በዚሁ ልሰናበታችሁ። ተፈጸመውን ጭፍጨፋ 60ኛ ዓመት መታሰቢያ በተመለከተ የዚያን ጊዜ ተጎጂ የነበሩት በፈረንሳይ ቴሌቪዥን አስተያየታቸውን እንዲሰጥተዋል። በዚያን ጊዜ ፖሊሶች ባገኙት ነገር ሁሉ በመጠቀም ከፍተኛ የደም መፋሰስን ፈጽመዋል። እጃቸው ላይ ባገኙት ነገር ሁሉ በብረት ዘንግ አሉሎ መሰል ነገር ሁሉ ሳይቀራቸው ተጠቅመዋል ሲሉ አልጄሪያዊው ሰዓድ አዜን ያስታውሳሉ። በጉርጉሮሳውያኑ ጥቅምት 17 ቀን 1961 ዓ.ም በፈረንሳይዋ መዲና ፓሪስ ላይ ወደ 30 ሺህ የሚቆጠሩ አልጄሪያውያን የነጻነት ንቅናቄ ሰላማዊ የተቃውሞ ሰልፍ አድርገው ነበር። አልጄሪያውያኑ በፓሪስ ይህንን ከፍተኛ የነጻነት ንቅናቄ ሰልፍ ከማድረጋቸው ጥቂት ቀናት ቀደም ብሎ በፓሪስ የፈረንሳይ ሙስሊሞች ሌሊት መንቀሳቀስ እንዳይችሉ የሚያግድ የሰዓት እላፊ አዋጅን ደንግጎ ነበር። የፈረንሳይ ፖሊሶችና
ፖሊሶችና የጸጥታ አስከባሪዎች ወደ 30 ሺህ የሚቆጠሩትን የአልጄሪያ የነጻነት የተቃውሞ ሰልፈኞች የጀመሩትን ሰልፍ በተኩስና በግድያ አጠናቀቁት። የዓይን እማኞች እንደሚናገሩት በ1961 በፓሪስ ጎዳና ላይ የተካሄደው አስከፊ ጭፍጨፋ በመቶዎች የሚቆጠሩ አልጄሪያውያን ተገድለውበታል፣ ተደብድበዋል፣ አሊያም ፓሪስን ለሁለት ከፍሎ በሚፈሰው ሴን በተባለው ወንዝ ውስጥ የውሃ ሲሳይ እንዲሆኑ ተደርጓል። ከዚህ ሌላ በሺዎች የሚቆጠሩ አልጄሪያውያን ለቀናቶች ለእስር ተዳርገዋል። የፈረንሳይ ፖሊሶች ለነጻነት በሚታገሉ አልጄሪያውያን ላይ የፈጸሙት የግፍ ጭፍጨፋ ፍትህ እንዳይገኝ ለአስርተ ዓመታት በመንግስት ባለስልጣናት ተደብቆ ቆይቷል። መርማሪዎችና የሰብአዊ መብት ጉዳይ ተከራካሪዎች ምርመራ እንዳያደርጉ ታግደው ነበረ። ኔንሲ ከተማ ውስጥ የከፍተኛ ትምህርት ላይ የነበሩት የዛሬው የታሪክ ተመራማሪ ቆየት ብሎ ስለነበረው ጭፍጨፋ ከብዙሃን መገናኛዎች ሳይሆን በዩኒቨርሲቲ ከሚያስተምሩ አንድ መምህር መስማታቸውን ተናግረዋል። በአልጄሪያ ያለው ሁኔታ በጣም ጭካኔ የተሞላበትና ከባድ እንደነበር እናውቅ ነበረ። ግን ይህ ሁሉ ሁኔታ ከአልጄሪያ አልፎ እስከ ፈረንሳይ ዋና መዲና ፓሪስ ሊደርስ ይችላል ብለን የዛን ጊዜ በፍጹም አላሰብንም ነበር። በፓሪስ ስለነበረው አስከፊ ጭፍጨፋ ከፈረንሳይ ባለስልጣናት በኩል ማንም ለተጠያቂነት አልቀረበም። በአንጻሩ ተጠያቂ ናቸው ተብለው ይታሙ የነበሩ ግለሰቦች በስልጣን ላይ ስልጣን ያገኙ ጀመረ። በዚያን ወቅት የፈረንሳይ የሀገር አስተዳደር ሚኒስትር የነበሩት ሮጀር ፍሬ የህገ መንግስታዊ ፍርድ ቤት ፕሬዝዳንት ሆነው ሹመትን አገኙ። የፓሪስ የፖሊስ የበላይ ተጠሪ የነበሩት ደግሞ በወቅቱ በነበሩት ፕሬዝዳንት የሀገሪቱ የበጀት ሚኒስቴር ሆነው ተሾሙ። የአልጄሪያ ጦርነት ሲባል የሚታወቀው ጦርነት ከፈረንሳይ ቅኝ ግዛት ለመውጣት አልጄሪያውያን ከጎርጎሮሳውያን ህዳር 1 ቀን 1954 ዓ.ም እስከ መጋቢት 19 ቀን 1962 ዓ.ም ድረስ የተካሄደ ጦርነት ነው። እንደ ጎርጎሮሳውያን አቆጣጠር 1962 ዓ.ም አልጄሪያ ከፈረንሳይ ቅኝ ግዛት ነጻ ከወጣች በኋላ በፈረንሳይ ህብረተሰብ ውስጥ በአልጄሪያ ጦርነት የነበረውን አስከፊ ታሪክ የመርሳት ፍላጎት ነበር ሲሉ ታዋቂው የታሪክ ምሁር ፋብሪስ ሬስፑቲ ይናገራሉ። በፈረንሳይ ስለ አልጄሪያው ጦርነትና ከ1830 ጀምሮ አገሪቱን በጭካኔ የወረረው የፈረንሳይ ኃይል ጉዳይ የሚነገር ታሪክ አልነበረም። ከዛሬ 20 ዓመታት ወዲህ ግን ጉዳዩ በፈረንሳይ ትምህርት ቤቶች የሚነሳ ርዕስ ሆኗል። የታሪክ ምሁሩ ሬስፑቲ የአልጄሪያን ጦርነት አጠቃላይ ማህበራዊ ዳሰሳ ለማድረግ በሚታገሉ የፈረንሳይ የሳይንስ ምሁራን፣ ፖለቲከኞችና አክቲቪስቶች የተካተቱበት ቡድን ውስጥ አባል ናቸው። የታሪክ ምሁሩ ፕሬዝዳንት ኢማኑኤል ማክሮ የጥቅምት 17ቱ እልቂትን የመንግስት ወንጀል ሲባል መጣራት አለበት ሲሉም ይጠይቃሉ። እኔ በግሌ እንዲህ አይነቱ ምደባ ትርጉም ያለው ይመስለኛል። ምክንያቱም ከዚህ ጭፍጨፋ እውነታ ጋር ይዛመዳልና ነው። በእርግጥ የፈረንሳይ የቅኝ ግዛት ዘመን ታሪክን በተመለከተ ፕሬዝዳንት ማክሮ ከሳቸው በፊት ከተሾሙ ማናቸውም ፕሬዝዳንቶች ሁሉ በበለጠ ሁኔታ ተችተዋል፣ ነቅፈዋልም። ፕሬዝዳንት ማክሮ በውይይታቸው ወቅት ስለ አልጄሪያው ታሪክ እውነት ላይ ሳይሆን ሁኔታው በፈረንሳይ ላይ የተመሰረተ ጥላቻ ብለው በመናገራቸው በአልጄሪያ መንግስት በኩል ትልቅ ቁጣን ቀስቅሷል። የአልጄሪያ መንግስት የፕሬዝዳንት ማክሮን ንግግር ተከትሎ ፓሪስ የሚገኘውን አምባሳደር ጠርቷል። ከዚያ በኋላ አልጄሪያ ፈረንሳይ ለወታደራዊ እንቅስቃሴዎች ትጠቀምበት የነበረውን የአልጄሪያን የበረራ አየር ክልልም ዘግታለች። በዚህም ፈረንሳይ በማሊ ለሰፈሩ ወታደሮቿ የምታጓጉዘውን ቁሳቁስ በበረራ መስመር ማጣትና መዛወር ምክንያት ዘግይቶባት ነበር። የአልጄሪያው ጦርነት ከተጠናቀቀ ከ15 ዓመታት በኋላ የተወለዱት የዛሬው የፈረንሳይ ፕሬዝዳንት ማክሮን በአልጄሪያ ጦርነት የነበረውን አሳዛኝ ወቅትና የአልጄሪያ በፈረንሳይ የ132 ዓመታት የቅኝ ግዛት ዘመን በተመለከተ ቅሬታዎችን ሊመልሱ የሚነሱ አለመግባባቶችን ሊያለዝቡ ብሎም አስፈላጊውን መልስ ለመስጠት የመጀመሪያው የፈረንሳይ ፕሬዝዳንት መሆን እንደሚፈልጉ ተናግረዋል። የታሪክ አዋቂዎች እንደሚሉት ከሆነ በአሁኑ ወቅት ከ7 ሚሊዮን የሚበልጡ በፈረንሳይ የሚኖሩ ፈረንሳውያን ከአልጄሪያ ጋር
ከባድ ቁርኝት እንዳላቸው ያምናሉ። እነዚህ ዜጎች አልጄሪያ ከቅኝ ግዛት ስትላቀቅ አልጄሪያን ጥለው ወደ ፈረንሳይ የመጡ ዜጎች ሊሆኑ አሊያም ከአልጄሪያ ተሰደው የፈረንሳይ ዜግነትን የጠየቁ ዜጎች ሊሆኑ ይችላሉ። ቅኝ ገዝቼ ነበር ብላ የማትናገረው ፈረንሳይ በበኩሏ አልጄሪያን የራሷ ብሔራዊ ግዛት አካል እንደሆነች ነው የምታምነው የሚሉት የታሪክ ተመራማሪው ፈረንሳዊው ኤቴን ፍራንሷ በዚህ ጉዳይ ላይ ብቻ እንኳ ፈረንሳይና አልጄሪያ መግባባት ላይ መድረስ አለባቸው ሲሉ ይናገራሉ። በአልጄሪያና በፈረንሳይ ያለውና አሁን ያለው እርስ በርስ ግንኙነት በጣም ጥልቅ ከመሆኑ የተነሳ ሁለቱም ሀገራት ሙሉ በሙሉ የተለያዩ ናቸው ማለት አይቻልም። ፕሬዚዳንት ማክሮ እንደ ጎርጎሮሳውያኑ አቆጣጠር በ1954 እና በ1962 መካከል ከ1 ሚሊዮን የሚበልጡ ሰዎችን ሕይወት የቀጠፈውን የአልጄሪያውን ጦርነት ትክክለኛ ዝርዝር መረጃ እንዲጽፉ ታዋቂውን የታሪክ ጸሐፊ ቤንጃሚን ሶቶራን መድበዋል። በሁለተኝነት ያዝነው ርዕስ ከ60 ሺህ በላይ የሩዋንዳ አንደኛና ሁለተኛ ደረጃ ተማሪዎች ትምህርታቸውን እንዲደግሙ መደረጉ ይላል። በሩዋንዳ ከአንደኛና ከሁለተኛ ደረጃ የተውጣጡ ከ60 ሺህ በላይ ተማሪዎች በአፈጻጸም ጉድለት በሚል ፈተና መውደቃቸው ተገለጸ። የሀገሪቱ ትምህርት ሚኒስቴር ተማሪዎች አነስተኛ ውጤት በማግኘታቸው ትምህርታቸውን እንደሚደግሙ ገልጿል። ተማሪዎቹ የሚማሩበትን ክፍል እንዲደግሙ የተባለው ኮቪድ ወረርሽኝ ባመጣው ተጽዕኖ ነው። ቤተሰቦቻቸው የተመጣጠነ ገቢ ያላቸው ተማሪዎች ትምህርታቸውን በሬዲዮ፣ በቴሌቪዥን እንዲሁም በኢንተርኔት አማካኝነት ይከታተሉ ስለነበር ብዙዎቹ ፈተናን አልወደቁም ተብሏል። ይሁንና የደሃ ቤተሰብ ልጆች ኢንተርኔትና ሬዲዮን መጠቀም ባለመቻላቸው ትምህርታቸውን አልተከታተሉም። ቢሆንም የሩዋንዳ ትምህርት ሚኒስቴር ይህ ውሳኔ ሚዛናዊነት የጎደለው ነው ስትል በሩዋንዳ የአንድ የግል ትምህርት ቤት አስተማሪ ትናገራለች። አንዳንዶቹ ሌሎች የሚማሩትን ለማግኘት ሬዲዮ፣ ቴሌቪዥኖችና ኢንተርኔት እንኳን አልነበራቸውም። የሚበሉት ምግብ እንኳ ይምጣ አይምጣ ጭንቀት ላይ ባሉበት ሁኔታ ላይ ተሆኖ ትምህርት ማጥናት አይቻልም። በወረርሽኙ ምክንያት ትምህርታቸውን ለመከለስ በቂ ጊዜም አልነበራቸውም። በአጭር ጊዜ ውስጥ ግን ስርዓተ ትምህርቱን መጨረስ ነበረባቸው። እነዚያ ተማሪዎች ግን ድሃ ስለሆኑ ብቻ ትምህርታቸውን መድገማቸው ኢፍትሃዊ ይመስለኛል። ምንም እንኳን ሩዋንዳውያን የውሳኔውን ምክንያታዊነት